ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ልጅ ማለት ይህንን ያስተማረ የመጽሐፍ ቅዱስ አስተማሪ የለም። ሰው ተአምረ ማርያም ሳይሰማ መዳን አይችልም። ሰው የሚድነው ወንጌል ሰምቶ ነው። እኔ ክርስቶስንም እንደ በቤታችን ሊፈራ ይመስለኛል። ይሄ ትልቅ ምንፍቅና። እውነት ሰይጣን ከኢየሱስ በላይ የሚፈራው ፍጡር አለ? ወዳጄ ማርያምን ማጣት መንፈስ ቅዱስን ማጣት። በስሟ እየነገዳችሁ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ምንድነው እየሳሉብን ያለው? እንደዚህ ሲነካችሁ ይኖርባችሁም አይኖርባችሁም የሚያስፈልግ የሚያስቀባጥር አለ። እዛው ጨሌው ላይ የሚሰራበት ነገር አለ። ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ የጋይ ለወንጌላውያን ኩልነ ዘኮነተን ምጎ በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ። ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ወደ ቪዲዮ እመለሳለሁ። አባታችን እያሉ ያሉት ምንድነው? ሁለት ነገር አሁን ተናግረዋል። የመጀመሪያው ቅድስት ድንግል ማርያም ኃጢአትን ታሰርያለች፣ ኃጢአትን ታስደመስሳለች እያሉ ነው። ሁለተኛው ደግሞ ነቢያት ደስ አላቸው፣ እነሱን ለማዳን ነው የተወለደችው። እንግዲህ ክርስቶስ ኢየሱስ ነው መጽሐፍ ቅዱስ ዓለምን ለማዳን የዓለምን ኃጢአት የሚያስተሰሪ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ የተገለጠው ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። ኃጢአትን ማሰረይ የሚችል እግዚአብሔር ነው። ነፃ ነህ ማለት የሚችል ከእግዚአብሔር ውጭ ከአብ ከወልድ ከመንፈስ ቅዱስ ውጪ ኃጢአትን ማሰረይ ማንም አይችልም። ሁለተኛ ደግሞ ነቢያትንም ይሁን አሁን ያለነውንም ሰዎችን ለማዳን የተወለደው ኢየሱስ ክርስቶስ ነው። ሌላ የተወለደ አያስፈልግም። እሷ ያንን ለማድረግ እመቤታችን ቅድስት ድንግል ማርያም ያንን ለማድረግ ተወልዳ ቢሆን ኖሮ ለማዳን ተወልዳ ቢሆን ኖሮ ኃጢአትን ማሰረይ ብትችል ኖሮ ለምን ክርስቶስ ኢየሱስ መወለድ አስፈለገ? ለምን በስጋ ኢየሱስ ክርስቶስ ወደዚህ ምድር መምጣት አስፈለገው? ይሄ ከመጽሐፍ ቅዱስ ጋር የሚገናኝ ምንም ነገር የለውም። አባታችን እየጠቀሱ ከቅዱስ ያሬድ ተነስተው የሚያወሩት ነገር አለ። እስቲ እንቀጥልና ቀጥሎም ያለውን ነገር አብረን እንይ። ቅዱስ ያሬድ ሊቁ ዮምስሐ ኮነ በእንተ ልደታ ለማርያም ማነው ኢያቄም ይላል። ዛሬ ደስታ ሆነ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ዮም ፍስሐ ኮነ፣ ዛሬ ታላቅ ደስታ ተደረገ። ቅዱስ ታላቅ ደስታ ሆነ የሚለው በቅድስት ድንግል ማርያም መወለድ ሳይሆን በኢየሱስ ክርስቶስ መወለድ ነው። መላእክቶች ሄደው ለእረኛ ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት ተወልዷል ተብሎ የተወለደው መድኃኒት ክርስቶስ ነው። በቃ መጽሐፉ ላይ የተጻፈውን ነው የምናምነው። በጣም ነው የምንወዳት። የጌታችን እናት ነው። ጸጋ የሞላባት ናት። ግን ለሷ ያልተጻፈውን ለሷ ማድረግ ትክክል አይደለም። መጽሐፉ በሚለው ልክ ነው መሄድ ያለብን። እስቲ እንቀጥል። ቅዱስ ያሬድ ለምን የተወለደች ብለን ስንጠይቀው ከመትየዙ ነቢያተ ቤዛነቷን አመጣልህ። ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም በሉስቲ ሁላችሁ ቤዛዊት ዓለም ሊቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ከመትቤዙ ነው ያላት እንጂ ቤዛ አትባልም አላለም። ማንን እንቀበል? ዘመኑ እኮ አስቸገረና አወዛጋቢ ዘመን። ከመትቤዙ ነቢያተ ወጻድቃነ አይደል ያላት? ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ አማን ተወልደት እመብርሃን። እስቲ በቅንነት እናንተ ፍረዱ። ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ ቅድስት ድንግል ማርያም ወይም እመብርሃን ተወለደች እያሉ እያስተማሩ ነው። ይሄ መጽሐፍ ቅዱሳዊ ነው ወይ? እስቲ ኦርቶዶክሳውያን ግቡና እዚህ ላይ አስተያየት ስጡ። አዳኝ ናት ወይ? አዳኝ ኢየሱስ ክርስቶስ ነው? አዳኝ እግዚአብሔር ነው ወይስ አዳኝ ቅድስት ድንግል ማርያም ናት? በቅንነት አስረዱ መጽሐፉን። የትኛው ሐዋርያ ነው እንደዚህ ያስተማረው? ጳውሎስ ነው? ይሄን የሚያህል እውነት እንዴት ሊዘሉት ይችላሉ ሐዋርያቶች?
እንዴት ሊዘሉት ይችላሉ? በመጽሐፍ ቅዱስ ላይ መልእክት የጻፉልን እነ ጳውሎስ እነ ያዕቆብ እነ ጴጥሮስ ይሄን የመሰለ የድነት ነገር እውነት ቢሆን እንዴት ይዘሉታል? እኛስ አንድ ጥያቄ እንጠይቃቸው። ቅዱስ ያሬድን እንቀበል ጳውሎስን በዚህ ዘመን መተው ከመጽሐፉ ውጭ ከተመሰረተው መሰረት ውጭ የተናገሩትን በቤተ ክርስቲያን ቅዱሳን ተብለው የተጠቀሱ አባቶችን እንቀበል ወይስ መጽሐፍ ቅዱሱን እንቀበል? መጽሐፉ ስለማይል ነው እኮ ይሄን እውነትም ነቢያትንና ቅዱሳንን ለመበጀት ለማዳን ተወልዳ ቢሆን እንዴት ይሄንን ነገር ይሄንን አስተምሮ ሐዋርያቶች ሊዘሉት ይችላል? አያችሁ፣ የሆነ ዘመን ላይ የመጣን አስተሳሰብ እውነት አድርጎ መቀበል ትክክል አይደለም። የሚበጅም የሚያድንም ኢየሱስ ክርስቶስ ነው። 4 ነጥብ። እንቀጥል። የብርሃን እናት ተወለደች አለ። አዲያ ከመትቤዙ ካላት እንዴት ቤዛ አትባልም? ሌላው የተባረክ እግዚአብሔር ወይ ታቆስሙ ይላል። አሁንም ቅዱስ ያሬድ ስለ ቤዛነቷ ተባረክ እግዚአብሔር ወይ ታቆስሙ፣ እግዚአብሔር ይክበር ይመስገን ወይ ታቆስሙም ይመስገን። እስመ ኪያኪ ሰናይተ ዘፈጠረ ለቤዛ ብዙሃን። ቤዛነቷን እንደማመጣው ደገመው። ለቤዛ ብዙሃን የዛሬው በዓል እኮ ነው። የዛሬው ድጓ ነው። ሁለቱም የዛሬ የልደታ ድጓ ነው። እስመ ፈጠረ ኪያኪ ሰናይተ ኪያኪ ዘፈጠረ ለቤዛ ብዙሃን፣ ለብዙዎች ቤዛ አድርጎ አንቺን ፈጥሯልና ይትባረክ እግዚአብሔር፣ እግዚአብሔር ይመስገን። እንዲህ ያልኩ ነው አባቶቻችን። ሊቁ ቅዱስ ያሬድ እኮ እግዚአብሔር ይመስገን ብሎ እግዚአብሔርን የምታስመሰግን ልጅ እኮ ነው የተወለደች። ኢያቄምና ሐና እኮ የወለዱ ዛሬ እግዚአብሔርን የምታስመሰግን። ኢያቄም ሐና ወለዱ ሰማይ። ይህን ሰማይ እዩት እስኪ፣ ቀና ብላችሁ እስኪ እዩት። ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ። ኧረ ይገርማል እኮ ሰማይ ይወለዳል እንዴ! ኢያቄም ሐና ወለዱ ሰማይ። ኢያቄምና ሐና ሰማይን ወለዱ። እንግዲህ ምሳሌያዊ ንግግር ከሆነ አላውቅም። ሰማይና ምድር ግን የተፈጠረው ገና ዘፍጥረት ላይ እንጂ ኢያቄምና ሐና በነበሩበት ዘመን አይደለም። አያችሁ፣ አንዳንድ ነገሮች እየተለጠጡ ሲሄዱ እውነትን እየለቀቁ እውነትን እየካዱ ይሄዳል። ቅድስት ድንግል ማርያምን እኛም እንወዳታለን። የጌታዬ እናት ናት። አዎ እመብርሃን ናት። ክርስቶስ ኢየሱስ የዓለም ብርሃን ነው። የሱ እናት ናት። እመብርሃን ናት። በቃ እመብርሃን ቢባል የብርሃን እናት ቢባል የክርስቶስ ኢየሱስ እናት ናት። አዎ እመብርሃን ናት። ጸጋ የሞላባት ናት። ትውልድ ሁሉ ብጽዕት ይላታል። ከሴቶች ሁሉ የተለየች ናት። ልዩ ናት። ይህንን እንቀበላለን መጽሐፉ ስለሚል። ከዛ ውጭ ግን ነቢያትን ቅዱሳንን ለማዳን ለመበጀት ተወለደች የሚለውን እንዲሁም ኃጢአትን ታሰርያለች ትደመስሳለች የሚለውን መጽሐፍ ቅዱሳዊ ስላልሆነ ልክ አይደለም። ይህንን ያስተማረ ሐዋርያ፣ ይህንን ያስተማረ ነቢይም፣ ይህንን ያስተማረ የመጽሐፍ ቅዱስ አስተማሪም የለም። እንዴት 27ቱ የአዲስ ኪዳን መጽሐፍ ላይ ይህንን የሚያህል እውነት ሊዘሉ ይችላሉ ሐዋርያቶች? ሊዘለል የማይችል እውነት ስለሆነ። እውነት ቢሆን ኖሮ አይታችሁታል፣ ጽፈውት ነበር። እውነት ቢሆኑ የሆነ ክፍል ይገኛል ወይ ዕብራውያን ላይ ወይ ሮሜ ላይ ወይ የሆነ መልእክታት ላይ ወይ የሆነ ወንጌል ላይ ይገኛል። የሌለውን እንዴት አድርገን ነው? ያለውን እንቀበላለን። እውነት የሆነውን እውነት ነው እንላለን። እውነት ያልሆነውን ግን አንቀበል። ይሄ ልክ አይደለም። በእግዚአብሔር ቃል ሲፈተሽ ልኩ ምንድነው ካላችሁ፣ ልኩ የእግዚአብሔር ቃል ነው። ሰው ተአምረ ማርያም ሳይሰማ መዳን አይችልም። ተአምረ ማርያም ማለት ምስጢረ ስጋዌ ነው፣ ሌላ ነገር አይደለም። ሳትጸንሰውም ይነገርላት ምስጢረ ስጋዌ ነው። በጸነሰችው ጊዜም ከወለደችም በኋላ የሚነገረው ምስጢረ ስጋዌ ነው። እንዲህ ያለ ክብር ተሰጣት ብለን ስናገር ለምን ወላዲተ አምላክ ስለሆነች የአምላክ እናት ስለሆነች ይህን ነው ማሰብ ያለብን። ስለዚህ ታምሯን መስማት በዚህ በሱባኤ ጊዜ 7 አገልግሎቶች አሉ። ሰዓታት አለ፣ ታምርና ኪዳን አለ፣ ትርጓሜ አለ፣ ቅዳሴ አለ፣ ምህላ አለ፣ ጉባኤ አለ። ሰው ተአምረ ማርያምን ሳይሰማ መዳን አይችልም።
ወንድማችን ምን እያለ ነው? ታምረ ማርያምን ያልሰማችሁ ሰዎች አልዳናችሁም፣ የዘላለም ሕይወት የላችሁም። የዘላለም ሕይወት የሚገኘው ኢየሱስ ክርስቶስ መስቀል ላይ የከፈለውን ዋጋ መስቀል ላይ የከፈለልንን ያንን ዋጋ በማመን ሳይሆን ታምረ ማርያም በመስማት ነው። አንድ ሰው ኢየሱስ ክርስቶስ ስለርሱ እንደሞተ ከሙታን እንደተነሳ ቢያምን እንኳን ታምረ ማርያምን ካልሰማ አይድንም። ይሄ እኮ ምን ብዬ ልንገራችሁ? ይሄ እኮ ትልቅ ስህተት ነው። ሰው የሚድነው ወንጌል ሰምቶ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ታምረ ማርያም አይደለም። ወንጌል ስለ ጳውሎስ አይደለም። ወንጌል ስለ ጴጥሮስ አይደለም። ወንጌል ከመልአክ ስለ አንዱ አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ሚለን እንጂ ሰው ለመዳን ታምረ ማርያምን መስማት አለበት። ይህንን እርግጠኛ ነኝ ኦርቶዶክሳውያንም ይቀበሉታል ብዬ አላምንም። ምክንያቱም ወንድማችን እየተናገረ ያለው ምንድነው? ሰው ታምረ ማርያምን ካልሰማ አይድንም። ይሄው ቪዲዮ አይድንም። ለመዳን ታምረ ማርያምን መስማት አለባችሁ። እውነት ይሄ መጽሐፍ ቅዱሳዊ ነው። የቱ ጋ ነው እንደዛ የተባለ ጥቅስ ያለው? በልጁ በኢየሱስ ክርስቶስ የሚያምን ይድናል። ለመዳን ኢየሱስ ክርስቶስ የሰራው ስራ በቂ ነው። ታምረ ማርያም የሚባለው መጽሐፍ ከመጻፉ በፊት መዳን የሚባል ነገር ነበር። ኢየሱስ ክርስቶስ በመስቀል ላይ ስለሰራው ስለከፈለው ሁሉ ዋጋ የሰው ልጅ ያንን በማመን ይድናል። 4 ነጥብ አለቀ። ከዚህ ውጭ ሌላ የመዳን መንገድ የለም። ሰይጣን ደግሞ እንደመቤታችን የሚፈራው ነው። እንደመቤታችን ሰይጣን የሚፈራው ነው ብሎ ጋር እኔ ክርስቶስንም እንደመቤታችን የሚፈራው አይመስለኝም። ከዚህ በላይ ምንፍቅና አለ? ይሄ እኮ ቅልጥ ያለ ምንፍቅና ነው። ሰይጣን ከኢየሱስ ክርስቶስ በላይ እመቤታችንን ይፈራል፣ እመብርሃንን ይፈራል። ከኢየሱስ ክርስቶስ በላይ መጽሐፍ ቅዱስ እኮ ሲናገር ጉልበት ሁሉ የሚንበረከክለት ስም የኢየሱስ ስም፣ በሰማይና በምድር ስልጣን ያለው ስም የኢየሱስ ስም። ሰይጣን ከዚህ ስም በላይ የሚፈራው ሌላ ነገር የለው። መምህር ዘበነን እመቤታችን ቅድስት ድንግል ማርያም ራሱ ብትሰማው ትታዘበዋለች፣ ልክ ስላልሆነ። ሰማይና ምድር የሚፈራው ከስም ሁሉ በላይ ስም የተሰጠው ኢየሱስ ክርስቶስ ነው። ዳስ ዋይ አጋንንት የሚወጣው በኢየሱስ ስም፣ በሌላ ስም አይወጣም። በኢየሱስ ስም ነው የሚወጣው። ይሄ ትልቅ ምንፍቅና ነው። ይኸውላችሁ ከዚህ ጋር ተያይዞ ይህን ቪዲዮም ይዩማ ልምምዳቸውን ይዩ፣ አንዳንድ ልምምዶችን ይዩ። ቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል፣ ላንመለስ ለዘላለም። በቅዱስ ሚካኤል ስም፣ በድንግል ማርያም ስም፣ በቅዱስ ገብርኤል ስም። እዚህ ቦታ ላይ የኢየሱስን ስም አልጠሩት፣ አልተጠራም የኢየሱስ። እዚህ ቦታ ላይ የተደረደሩት በድንግል ማርያም ስም፣ በሚካኤል ስም፣ በገብርኤል ስም የኢየሱስን ስም አልጠሩትም። ቅድም መምህር ዘበነ ምንድን ያለው? ሰይጣን እንደመቤታችን ስም የሚፈራው የለም፣ እኔ ክርስቶስን ራሱ እንደሷ የሚፈራው አይመስለኝም አለ። ይሄ ቅልጥ ያለ ምንፍቅና ነው። እዚህ ጋር ደግሞ የቱ ጋ ነው በእነሱ ስም አስወጡ ተብሎ የተጻፈው? የቱ ጋ ነው በቅዱሳን ስም፣ በጻድቃን ስም፣ በሚካኤል ስም፣ በገብርኤል ስም አጋንንት ያስወጣ ሐዋርያ አለ? አጋንንት ይህን ልምምድ የተለማመደ አለ ወይ መጽሐፍ ቅዱስ ላይ? አያችሁ፣ ልምምዱ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። አንዳንድ ሰው ይላችሁ ፕሮቴስታንቱ ጋር እንዲደረግ የለ ይላል። እሱም ስህተት ነው ከተደረገ። እውነቱ መጽሐፍ ቅዱስ ሚል ነው። ጴንጤም አደረገው፣ የሌላ እምነት ውስጥ ያለም ሰው አደረገው፣ ከእግዚአብሔር ቃል የወጣ ከሆነ ልክ አይደለም። እውነት ሰይጣን ከኢየሱስ በላይ የሚፈራው ፍጡር አለ? መቼም ፍጡር ናት አይደል ቅድስት ድንግል ማርያም፣ ታምናላችሁ? እሱ ከአምላክ በላይ ፍጡሩን ይፈራል። ወንድማችን ዘበነ እንዳለው እዚህ ጋር ተደርድረው በቅዱስ ሚካኤል ስም፣ በገብርኤል ስም፣ በምናምን ስም እንደው አጋንንት ይወጣል፣ የኢየሱስን ስም አልጠሩ። ይሄ ምንፍቅና ነው። መናፍቅነት ማለት ከእግዚአብሔር ቃል የወጣ ልምምድ ነው። ይሄ ምንፍቅና ያልሆነ ሌላ ምን ምንፍቅና ይሆናል? ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ወዳጄ ማርያምን ማጣት
መንፈስ ቅዱስን ማጣት ነው። 2 ኪሳራ ከአራቱ። ሶስተኛው ኪሳራ እመቤታችን ቅድስት ድንግል ማርያምን ማጣት፣ ከትውልድ አለመቆጠር፣ ከሰው ተርታ መውጣት። ይገርማል። ትውልድ አለመሆን፣ ከሰው ተርታ መውጣት። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ተመልከቱ። ሌላኛው መምህር ደግሞ እያለ ያለው ማርያምን ማጣት መንፈስ ቅዱስን ማጣት ነው። ማርያምን ማጣት ከሰው ተርታ አለመቆጠር ነው። ምንድነው ሊያስተምረን የፈለገው ይሄ መምህር? ምንድነው ሊነግረን የፈለገው? አያችሁ፣ ምንድነው እየሳሉብን ያለው? ምንድነው እየነገሩን ያለው? አንዳንድ ሰው ይሄንን ስንል ለማርያም ጥላቻ ስላላችሁ ነው ወይ ለቤተ ክርስቲያኒቱ ጥላቻ ስላላችሁ ነው? እኔ በግሌ የጌታዬን እናት ያልወደድኩ ማንን ልወድ ነው? ማመልከውን ምገዛለትን ኢየሱስን የወለደችውን ያልወደድኩ ማንን ልወድ? ግን ይሄ ማለት እናንተ በሷ ስም የምታስተምሩት አስተምሮ ትክክል አይደለም፣ በስሟ እየነገዳችሁ ነው። የቱ ጋ ነው ማርያምን ማጣት? መንፈስ ቅዱስን ማጣት ነው። ከትውልድ ከሰው ተርታ መውጣት ነው። ሰው ክብር ሆኖ ሳለ አያውቅም፣ እንደሚጠፋ እንስሳ መሰለ የተባለው ሰው በኃጢአት ሲወድቅ ነው እንጂ ማርያምን ከማጣት ካለማጣት ጋር አይደለም። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወምም አይፈልጉም እንጂ ከ2 ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተ ክርስቲያን ውስጥ እንደው አጠምቃለሁና እንደ የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው አዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ? አረ ይሄን መዘረሪያውን። ምስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምዕመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋው ውይ እንደው ከሌሎች ካህናት ይለያል እኮ ጉድ። እና ማስለፍለፊያ የሚባል አለ ወዳጆች፣ እየሰማችሁኝ ነው? ይሄን የምነግራችሁ እንድትሰናከሉ ከቤተ ክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ የሚገርም እኮ ነው። ስሙት በደንብ ክርስቲያን ሄዳችሁ እግዚአብሔር ወደውን ፈዋሽ መሆኑን እንድታውቁት፣ ያየውን የሰማውን የነገሩትን ነው እዛ ሆኖ ነው የሚናገረው። ይሄ ወንድም ይመሰክራል። ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው። እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። ይሄን እውነት እኔ ወንድማችሁ ነኝ የምነግራችሁ። ይሄ ወንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ ነው። አንድ ሚስጥር አለ፣ እሱን አፈነደዋለሁ ብሎ ነው። ይህም ማለት ምንድነው? አጋንንት ወጣ ምናም ብለው አንዳንድ ጸበል ቦታ የሚጮሁት በትክክለኛው መንገድ አይደለም። ማስለፍለፊያ የሚባል የሚደገምበት ጨሌ ነገር አለ። ይኑርባችሁም አይኑርባችሁም እሱ ሲነካችሁ ትለፈልፋላችሁ አለ። እኔ አይደለሁም ያልኩት፣ እሱ ነው ያለው። እሱ ነው ሚስጥሩን የተናገረው። 1000 ዓመት አልኖርም ይወቁት። ቤተክርስቲያን ያሉ አባቶች ያውቁታል፣ መናገር ፈርተው ነው። እኔ ግን እናገረዋለሁ 1000 ዓመት አልኖርም ብሎ እየተናገረ ነው። እዛው ጨሌው ላይ የሚሰራበት ነገር አለ። ይሄ ደግሞ ሲባል የነበረ ነው። ከዛ የወጡ ሰዎች ተናግረዋል። እኔ መድገም አይጠበቅብኝም። ወገን ለምን አይን አይከፈትም? ለምን አትነቂም? ለምን አትነቃም? እውነት ኢየሱስ ነው። ሰዎች በሲስተም በአንዳንድ የመናፍስት አሰራር አስረዋችሁ ቢሆኑስ ለምን አትነቁ? በብዙ አይነት ሲስተም ነው ሃይማኖት ሰውን የሚይዘው። አያችሁ፣ ከየትኛውም እውነት ካልሆነ ነገር ጀርባ የጨለማ አሰራር አለ። ሰዎች እንዲያዙ እንዲታሰሩ፣ አንድን ነገር እውነት ነው ብለው እንዲቀበሉ እንዲከተሉ የሚያደርግ የተለያየ አይነት አሰራር አለ። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ያስመልጠን። የዛሬው ቪዲዮ እንደተመለከታችሁት ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሻሎም